ሰላም ፋሚሊ እንዴት ናችሁ? እንዴት ነኝ? በዛሬው ቪዲዮአችን ደግሞ የምናየው ምንድነው አንድ ኦንላይን ስራ ላይ ጆይን ከማድረጋችሁ ወይም ደግሞ ወደ ኦንላይን ስራ ዓለም ከመቀላቀላችሁ በፊት እነዚህ ነገሮች ብታውቁ ይጠቅማችኋል ብዬ ማስባቸውን ነገሮች ሼር አደርጋችኋለሁ። ሐሳቡ ከተመቻችሁ ከወደዳችሁት ይሄንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ሳፖርታችሁን አሳዩን። ወደ ቪዲዮ ስንገባ ምንድነው በመጀመሪያው ማወቅ ያለባችሁ ነገር ምንድነው ኦንላይን ስራ ዓለም ስትቀላቀሉ ከነዚህ አንዱ ሪሶርስ ሊኖራችሁ ይገባል። ምንድነው? አንደኛ ጊዜ ነው፣ ሁለተኛ ብር ነው፣ ሶስተኛ ደግሞ ስኪል ወይም ደግሞ የሆነ ነገር ችሎታ፣ በአራተኛ ደግሞ የራሳችሁ ብራንድ የኤኒ ፕላትፎርሞች ብራንድ ሊሆን ይችላል ሊኖራችሁ ይገባል። ምንድነው? አሁን ለምሳሌ አንድ ሙሉ ጊዜ ትርፍ ሰዓት ያለው ሰው ኢንቨስት የሚደረግበት ስራ ላይ ገብቶ ብር ልስራስ ቢል ሊከብደው ይችላል። ምክንያቱም ኢንቨስትመንት ያስፈልገዋል። ስለዚህ እናንተ በየትኛው ላይ ነው መስራት የምትፈልጉት? ጊዜ ነው ወይ ችሎታ ነው ወይ ወይም ደግሞ ብራንድ ነው ወይ ያላችሁ የሚለውን ነገር በደንብ አድርጋችሁ ጠንቀቃችሁ ማወቅ ይኖርባችኋል። በሁለተኛ ደግሞ እንድታውቁት የምፈልገው ነገር ምንድን ነው ለኦንላይን ስራ ዓለም ስትመጡ ኦንላይኑ ወይም ደግሞ ኢንተርኔት ዓለሙ በስካመሮች የተሞላ ነው። ከምታስቡት በላይ በጣም ብዙ ስካመሮች አሉ። ስለዚህ ከነሱ ስካመሮች መጠንቀቅ ሊኖርባችሁ ይገባል። እነዛ ስካመሮች ደግሞ አዳዲስ የሚገቡትን ወይም ደግሞ ቢጊነሮችን ስለሆኑ ላይ ፎከስ የሚያደርጉት። ስለዚህ እናንተም የራሳችሁን ሪሰርች ለማድረግ ወይም ደግሞ የራሳችሁን ኢንፎርሜሽን ብትሰበስቡ አሪፍ ነው። ሶስተኛ ደግሞ እዚህ ላይ አስምሩልኝ። አብዛኛው ሰው ኦንላይን ስራ ሲባል ምንድን ነው የሚመስለው? የሆነ ግብት ብሎ በጣም ብዙ ብር አፍሶ መውጣት ነው የሚመስለው። ይሄን ነገር ምንድነው በጣም በተደጋጋሚ ጊዜ እኔ ጋር ራሱ ጥያቄ ስለሚቀርብብኝ ነው። ያው እኔ ቦሎ ላይ እሰራለሁ በቀን ከ1500 እና ከሱ በላይ እሰራለሁ እና እንደዛ ብዬ ሲናገር ምንድነው የሚለኝ መጀመር እፈልጋለሁ ምናምን ብሎ አንድ ሰው ከኔ ጋር ይመጣና ይጀምርና የታለ 1500 ብር መቼ ሰጠኝ መቼ ነው የሚሰጠኝ ሚለኝ ሰው አለ ልክ በአንደኛው ቀን እንደገባ። ስለዚህ እንደዚህ አይነት ነገሮችን አትጠብቁ። ኦንላይን ስራ ላይ ከገባችሁ በኋላ ቢልድ ማድረግ ያሉባችሁ ነገሮች አሉ። የራሳችሁን የሆነ ነገርም ሊሆን ይችላል ወይም ደግሞ ጊዜ የሚወስድ ነገር አለ። ስለዚህ ኦንላይን ስራ ዓለም ላይ ስትገቡ ገብታችሁ አይደለም ብሩ የሚታፈሰው፣ ብዙ ነገር መስራት ይጠበቅባችኋል። ስለዚህ እሱን ነገርም እንድታውቁልኝ እፈልጋለሁ። በአራተኛ ደግሞ ምንድነው ከሶስተኛ ጋር ተመሳሳይ ነው። ልክ እንደገባችሁ ብር ላትሰሩ ትችላላችሁ። ምክንያቱም የራሳችሁን የሆነ ነገር ቢልድ ለማድረግ ጊዜ ይወስዳል። የራሳችሁን ብራንድ ቢልድ ለማድረግ ጊዜ ሊወስድባችሁ ይችላል። አንድን ስኪል ለመማር ጊዜ ይወስድባችኋል። አንድን ስራ ኢንቨስት ለማድረግ ኢንቨስት ከማድረጋችሁ በፊት ሪሰርች ለማድረግም ሊሆን ይችላል። ወይም ደግሞ ኢንቨስት ያደረጋችሁት ብር ተመልሶ እስከሚመጣ ድረስ ጊዜ ይወስዳል። በአንድ ሌሊት የሚባል ነገር የለም። በአምስተኛ ደግሞ ምንድነው ራሳችሁን ከዓለሙ ጋር አፕዴት ማድረግ ሊኖርባችኋል። ከዲጂታል ጊዜ ምንድነው እየተካሄደ ያለው ኒውስ ምንድነው እየተፈጠረ ያለው ስፔሻሊ በእናንተ ዙሪያ ወይም ደግሞ ከእናንተ ስራ ጋር በተያያዘ ሁኔታ ከእናንተ አካባቢ ከእናንተ አራውንድ በዓለሙ አካባቢ ምንድነው እየተፈጠረ ያለው ምን እየተካሄደ ነው የሚለውን ነገር በደንብ አድርጋችሁ ጠንቀቃችሁ ማወቅ ይጠበቅባችኋል። ጋይስ ያው አይ ነው ቪዲዮ በጣም አጭር ነው፣ ግን አትሊስት በትንሹ ብታውቁ ይጠቅሟቸዋል ብዬ ያሰብኳቸው ነገሮች ነው ሼር ያደረኳችሁ። በደንብ ዲቴል ገብቼ እያንዳንዱን ነገር እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ፓርት በደንብ አድርጌ ምን ማድረግ ሊኖርባችኋል ወይም ደግሞ ምን ነገር ማወቅ አለባችሁ የሚለውን ነገር ሙሉ ቪዲዮ ሰራላችኋለሁ። እስከዛው ድረስ ፒስ